ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን በያላችሁበት ሁሉ ሰላምና ጤና እንመኝላችኋለን። በደቡብ ኢትዮጵያ ክልል በጋሞ ዞን በደረሰው የተፈጥሮ አደጋ ምክንያት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ መጋቢት 2 ቀን 2018 ዓ.ም በጋሞ ዞን 3 ወረዳዎች በደረሰው የመሬት መንሸራተትና የጎርፍ አደጋ ምክንያት ሕይወታቸውን ያጡ ወገኖቻችን ዜና ሞት የሰማነውን በጥልቅ ሐዘን ነው። ከዚህ ጋር እስካሁን የደረሱበት ያልታወቀ ከመኖሪያ የተፈናቀሉ እና ቤት ንብረታቸው የወደመባቸው በርካታ ወገኖቻችን መኖራቸው ደግሞ ሐዘናችንን የበለጠ ከባድ እንዲሆን አድርጎታል። ከዚህ እጅግ አስደንጋጭና ልብ የሚሰብር የተፈጥሮ አደጋ ምክንያት የደረሰው የወገኖቻችን ህልፈት እኛ ኢትዮጵያውያን ብቻ ሳይሆን ክቡር ለሆነው የሰው ልጅ ህይወት ክቡር ያለውን ፍጥረተ ሰብ ሁሉ እጅጉ አሳዝኗል። በዚህ ድንገተኛ የተፈጥሮ አደጋ ምክንያት ከቀያቸው የተፈናቀሉትን ቤትና ንብረታቸው የወደመባቸውን ወገኖቻችን በዘላቂ ለማቋቋም በሚደረገው ጥረት ሁሉ ህብረተሰብና በጎ አድራጊ የእርዳታ ተቋማት የበኩላቸውን ሁሉ ድጋፍ እንድታደርጉ ቋሚ ሲኖዶስ ጥሪውን ያስተላልፋል። በመጨረሻም ህይወተ ሙታን ተስፋ ቅቡፃን አምላካችን እግዚአብሔር በደረሰው ድንገተኛ አደጋ ህይወታቸውን ላጡ ወገኖቻችን ረፍተ ነፍስን እንዲሰጥልን ለቤተሰቦቻቸውና ለመላው የሀገራችን ህዝብ መጽናናትን እንዲያድልልን ዘወትር እንጸልያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ መጋቢት 4 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። የመረጃው ባለቤት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ነው።